ሰላም እንዴት ናችሁ? የእግዚአብሔር ጸጋ የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር አምላካችንን እናመሰግናለን፣ እንባርካለን። እሱ መልካም አምላክ ነው። በማይመቹ ሁኔታዎች ውስጥ ሁሉ እያለፋችሁ ያላችሁ እግዚአብሔር መልካም አምላክ ነው። እግዚአብሔር መልካም ነው ይላል መጽሐፍ ቅዱስ። ዛሬም መልካም የሆነውን የእግዚአብሔርን ቃል ከዚህ ከመክብብ መጽሐፍ ላይ እንመለከታለን። ይህንን የመክብብ መጽሐፍን የጻፈው ንጉሥ ሰለሞን ነው። የዳዊት ልጅ የሆነው ንጉሥ ሰለሞን ነው እና እንግዲህ ሰለሞን ይሄ የመጨረሻ ቃሉ ነው የሚሆነው። ብዙ መዝሙሮችን ጽፏል። መጽሐፍም ምሳሌ ላይ እነዚህ ምሳሌዎችን ጽፏል። መኃልዮችን ጽፏል። መኃልየ ዘሰሎሞንን እናያለን። ከ1000 በላይ የሆኑ ነው የጻፈው እና ብዙ ንግግሮች ብዙ አባባሎች አሉት እና በምድር ላይ እንደሱ በዘመኑ እንደርሱ ያለ ሀብታም አልነበረም። በሁሉ ነገር በቃ በምድር ላይ ከነበሩት ሰዎች ሁሉ ይልቅ ባለጠጋ የነበረ ሀብታም የነበረ ሰው እንደሆነ እናውቃለን። እንደገናም ደግሞ በምድር ላይ ከነበሩ ሰዎች ሁሉ ይልቅ እንደውም እግዚአብሔር ከእርሱ በፊትም ከእርሱ በኋላም እንዳይነሳ አድርጎ ጥበብን ሰጥቶት ነበር። በጣም በጥበብ የተሞላ ሰው ነበር። የሚሰራው፣ የሚፈርደው፣ የሚያደርገው ነገር ሁሉ ይህንን ነገር ይናገር ነበር እና ይህ ሰው ሁሉን ነገር መረመረ። በምድር ያለውን በሰማይ ያለውን ስለ እጽዋት ተናግሯል። ስለ እንስሳት ተናግሯል። ስለ ጉንዳን አልቀረውም። ስለ ሽኮኮ በቃ ትንንሽ ስለሆኑ ስለ እንሽላሊት ሳይቀር ብዙ ነገሮችን ተናግሯል። ብዙ መርምሯል። የተሰጠው እውቀትም ጥልቅ ስለነበረ ብዙ ነገሮችን አይቷል። ብዙ ነገሮችን መርምሯል። እንደገናም ደግሞ እግዚአብሔር አምላክ የተገለጠለት ሰው ነበር። ከአንዴም ሁለቴም እንደዚህ እግዚአብሔር ተገልጦለት እግዚአብሔር ያናገረው እግዚአብሔርን የሰማ ሰው ነበር። እንደገና ደግሞ ከአባቱም ጥሩ ነገር የተቀበለ አባቱን በነበረበትም ዘመን ደግሞ አባትየውም ከእግዚአብሔር ጋር ጥሩ ህብረት የነበረው አባቱን ብዙ መዝሙሮች የጻፈ እና ብዙ መልካም ነገር የነበረው ነበረ ንጉሥ ዳዊት እና በጥሩ አስተዳደግ ነው ማለት ነው ያደገው። እንደገና እዚህ ዙፋን ላይ ደግሞ በእግዚአብሔር ፍቃድ በእግዚአብሔር ምርጫ ነው የወጣው እና በጣም ጥሩ ነገሮች ነበሩት እና ሁሉን ነገር ከመረመረ ከመዘነ በኋላ እንደዚህ መንፈሳዊውን ነገር የእግዚአብሔርን ነገር አይቷል። ደግሞ በድካምም ሆኖ በጣዖት አምልኮ ውስጥም ብዙ ሚስቶችን አግብቶ ብዙ ቁባቶች ኖረውት የሚስቶቹን አማልክት ሁሉ ማምለክ ውስጥ ገብቶ በሌላ ውድቀት ውስጥ ደግሞ የነበረም ሰው ነው እና ላዩንም ታቹንም ሁሉንም አይቶታል እና መጨረሻ ላይ ግን ሁሉን ነገር ካየ በኋላ ግን ያለው ነገር ምንድን ነው? ከንቱ ነው ያለው። ከንቱ ነው። ምናልባት እኛ የሆነ ነገር ጋር ብንደርስ ብለን የምናስበው ነገር ሊኖር ይችላል። በእርግጠኝነት እሱም ጋር ደርሶ አይቶታል። ይሄ ነገር ቢኖረኝ በዚህ የምንላቸው ነገሮች አይቷል። ግን ምንድን ያለው መደምደሚያው ይሄ ከዚህ ይሻላል የሚል ነገር ምድር ላይ ያስቀመጠው ነገር አልነበረም። ሁሉ ከንቱ የከንቱ ከንቱ ነው ብሎ ነው የተናገረው እና መጨረሻ ላይ ግን ምዕራፍ 12 ቁጥር 13 ላይ ሲናገር ቁጥር 13 እና 14 ላይ ምን አለ? የነገሩን ሁሉ ፍጻሜ እንስማ አለ። እሱ ከመረመረው ካየው ነገር የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና ይላል። እንግዲህ የሰው ሁለንተና እዚህ ውስጥ ነው ያለው የሚለውን ነገር ነው የሚናገረው እና ምንድነው ይሄ የሰው ሁለንተና የሆነው? ምንድነው ይሄ የነገር ሁሉ ፍጻሜ የሆነው ብለን ስንል አንድ ነገር ነው የሚለው፣ እግዚአብሔርን ፍራ ትእዛዙንም ጠብቅ ይላል። በቃ በእነዚህ ሁሉ ያገኘሁት ነገር አንድ አስፈላጊ ነገር ምንድነው? ከፍም ልንል እንችላለን፣ ዝቅም ልንል እንችላለን፣ ወይም የተለያየ ነገር ላይ ነው። በዚህ ውስጥ ሁሉ ግን ምንድነው ያለው? እግዚአብሔርን ፍራ። ይህ ነው ሁለንተናችን ብሎ ያስቀመጠው እና እግዚአብሔርን ፍራ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። አዎ እግዚአብሔር ፈራጅ አምላክ ነው፣ ይፈርዳል። እግዚአብሔር ጻድቅ ስለሆነ የግድ መፍረድ አለበት፣ ፍትህን ማድረግ አለበት። ስለዚህ ዛሬ መናገር የፈለግኩት ግን ስለምንድን ነው? እግዚአብሔርን ስለመፍራት ነው። መጽሐፍ ቅዱስ ብዙ ነገር ይላል። አሁን እነሱን ሁሉ ማለት አልፈልግም። በቀጣይ ቀኖች ምናልባት እግዚአብሔርን ከመፍራት ጋር የተያዙ ተከታታይ ነገሮችን እንመለከታለን። ግን ዛሬ መናገር የፈለኩት በዋና ምንድነው? እግዚአብሔርን መፍራት በቃ የሰው ሁለንተና ነው። ዛሬ እኛም ሁለንተናችን ልናደርገው የሚገባ ነገር ነው። ግን ትልቁ ጥያቄ ምንድነው? እግዚአብሔርን መፍራት? ብዙ ሰዎች ይላሉ
ከልኒፍ እግዚአብሔርን እፈራለሁ ከሌ እግዚአብሔርን ይፈራል ይላሉ። ግን ምን ማለት ነው እግዚአብሔርን መፍራት? አንድ ቀን እሁድ ቀን ነው ለአንድ አገልግሎት ሲሄድ ሰዓት ቶሎ ደረስኩኝና እንደፈራሁት ትራንስፖርት አላጣሁምና ከዛ አንድ ካፌ ገባው እና እዛ ካፌ ቁጭ ብዬ በቅርብ ያለው ጠረጴዛ ላይ የተቀመጠ አንድ ሰው በጣም በስሜት ሆኖ በጣም እየጮኸም እንደገናም ደግሞ ተነስቶ ሁሉ ያወራ ነበር ቆሞ እና ለሚያወራው ሰውዬ በእጁ ሁሉ ነው የሚያስረዳው። በቃ በጣም ስሜት ውስጥ ከመሆኑ የተነሳ በእጁ ሁሉ ነው የሚያስረዳው ሁኔታው። ግን ያው በስልክ ነው የሚያወራውና ግን ደጋግሞ ምን ይናገር ነበር? እኔ እግዚአብሔርን የምፈራ ሰው ነኝ ይላል። እኔ እግዚአብሔርን የምፈራ ሰው ነኝ ይላል። በየቃሉ መካከል የሰማኋት ነገር ትኩረትን የሚሳበችው ነው። እግዚአብሔርን የምፈራ ሰው ነኝ እያለ በጣም ደጋግሞ ይናገራልና ግን በንግግሩ መካከል መጨረሻ ላይ ምን አለ? ይኸውልህ አለው እኔ እግዚአብሔርን የምፈራ ሰው ነኝ፣ ከመጣሁ እና ካገኘሁ ግን መንገጭልሃን ነው ማወልቅልህ። በጣም በስሜት ቢያገኘው በስልክ ባይሆን የሚያወራው ሊገለው ሁሉ ይችላል እና መንገጭልሃን ነው ምሰብርልህ ምናምን እያለ የሚናገራቸውን ቃሎች ሰማሁና በኋላ ለራሴ ጠየቅኩ፣ ምንድን ነው እግዚአብሔርን መፍራት? በጣም እግዚአብሔርን እንደሚፈራ የሚናገር ሰው ነው። ግን ካገኘው መንጋጋህን ነው ምሰብረው ምንድን ነው? እና ይህ ነገር አሳሰበኝ። ተደጋጋሚ በእርግጥ ተናግሬያለሁ። ግን ምን ማለት ነው እግዚአብሔርን መፍራት? ብዙ ጊዜ ሰዎች ይላሉ እግዚአብሔርን እፈራለሁ ይላሉ። ምንድን ነው እግዚአብሔርን መፍራት? እግዚአብሔርን በቃ እንደ በሽታ ነው ምንፈራው? እንደ ችግር ነው ምንፈራው? ወይ የሆነ እንደ አውሬ ነገር ነው ምንፈራው? የሆነ ነገር እንደዛ ነው ምንፈራው? ነው መጽሐፍ ቅዱስ ሲናገር እግዚአብሔርን ስለመፍራት አንድ ነገር ይላል። መጽሐፈ ምሳሌ ይኸው ሰለሞን የጻፈው ቃል ነውና መጽሐፈ ምሳሌ ምዕራፍ 8 ቁጥር 13 ላይ ሲናገር ምን ይላል? እግዚአብሔርን መፍራት ክፋትን መጥላት ነው ይላል። ስለዚህ ምንድነው የሚለው? እግዚአብሔርን መፍራት ክፋትን መጥላት፣ ተንኮልን መጥላት፣ ኃጢአትን መጥላት። እየተጣላን አይደለም እግዚአብሔርን የምንፈራው። እግዚአብሔርን እፈራለሁ የሚል ሰው መገለጫው ዛሬ ራሳችንን እንድንፈትን የሚያስፈልገው አያደርግም እንኳን አይደለም ክፋትን ይጠላል። ምንጠላውን ነገር መቼም አናደርግም። ክፋትን ይጠላል ይላል። ዛሬ በዚህ ነው ራሳችንን መፈተን ያለብን። በሰዎች ላይ ሆን ብሎ ሰው ተንኮል እያደረገ ክፋትን እያደረገ እኔ እግዚአብሔርን እፈራለሁ አጋጥሞኝ ያውቃል። እንደዚህ አገልጋይ እኔ እግዚአብሔርን እፈራለሁ እንደዚሁ ደጋግሞ ግን የሚሰራውን ነገር ስመለከተው በሰው ላይ የሚያደርገውን ነገር ስመለከተው ግን ክፉ ነው። ጠማማ የሆነ ነገር ነው። እንደ እግዚአብሔር ፍቃድ የሆነ ነገር አይደለም። ምኑ ነው ታዲያ እግዚአብሔርን መፍራት? አንዳንዴ ስሜታችንን ነው። ቃሉ ግን የሚነን ይሄንን ነው። እግዚአብሔርን መፍራት ክፋትን መጥላት ነው። ወይም በቀድሞ ትርጉም እግዚአብሔርን መፍራት ክፋትን ይጠላል ይላል። ምን ያህል ክፋትን እንጠላለን? ምን ያህልስ በክፋት እንመላል? ልባችን ውስጥ ምን ያህል ክፋት አለ? በእንቅስቃሴያችን በድርጊታችን። ዛሬ ይህንን ላሳስባችሁ ነው እግዚአብሔር መንፈስ በውስጥ ያስቀመጠው። ምናልባት ድጋሚ አውርቼው ሊሆን ይችላል፣ አላቅም። እግዚአብሔር መንፈስ በጊዜው የሚያመጣው ነገር በጊዜው መነገር ስላለበት ነው። እግዚአብሔርን የምትፈሩ መሆናችሁን የምታውቁት ክፋትን የምትጠሉ ከሆነ ነው። በሰው ላይ ክፋትን የማታደርጉ፣ ክፋትን የማታስቡ፣ ክፉን የማትናገሩ፣ ጠማማን ነገር የማትናገር፣ ከቅንነት የጎደለ ነገር የማታደርጉ ከሆነ ነው። ክፋትን የሚጠላ ሰው ደግሞ በተቃራኒው ደግን ነገር ያደርጋል፣ መልካምን ነገር ያደርጋል። የሰውን መውደቅ፣ የሰውን መሸነፍ፣ የሰውን ማነስ አይፈልግም። ሰዎችን መደገፍ፣ ሰዎችን መርዳት፣ ሰዎችን ማገዝ ነው። በሰው ላይ ክፉ ነገር አይናገርም። በሰው ላይ በቃ ያልሆነ ነገር አያደርግም። ምክንያቱም ክፋትን ስለሚጠላ መልካሙን ነገር ነው የሚያደርገው። ስለዚህ ራሳችንን በዚህ እንፈትሽ። ከዛስ ራሳችንን በዚህ ነገር ውስጥ ካላገኘ ነው ግን ይሄ መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል ተብሎ ተጽፏልና ኢሳይያስ መጽሐፍ ላይ እግዚአብሔርን የመፍራትን መንፈስ ከእግዚአብሔር መቀበል እንዴት ነው እግዚአብሔርን እሱን በቀጣዩ እንመለከታለን። ዛሬ ግን እምላችሁ ይህንን ነው። እግዚአብሔር መፍራት የሰው ሁለንተና ነው። ሰለሞን እሱም ብሏል፣ ከንቱ ነው ሁሉም። ይህንን ብቻ አንድ ነገር ያዙ። ምንድን ነው? እግዚአብሔርን ፍሩት። እግዚአብሔርን ስትፈሩት ግን እግዚአብሔር በጓዳም አለ። እግዚአብሔር በስራ ቦታችን አለ። እግዚአብሔር ሁሉ ጋር ነው ያለው። መቼም ከእግዚአብሔር አንደበቅምና ሁሉ ጊዜ በሁሉ ቦታ ግን እግዚአብሔርን ፍሩት። ስትፈሩት ግን እንዴት ነው? ምንድን ነው? ክፋትን መጥላት ነው። ስለዚህ ልባችንን እንመርምር።
ልባችን በማይፈርድብን ይላል። ልባችን መቼም ይነግረናል። ለልባችን ነቢይ ያስፈልገናል። ስለዚህ ምንድነው? እግዚአብሔርን እንፍራ፣ ክፋትን እንጥላ፣ ይልቅ ከመልካሙ ነገር ጋር እንተባበር። ያ ነው እግዚአብሔርን መፍራት። እግዚአብሔርን መፍራት ደግሞ ብዙ በረከት አለው። እነሱን በቀጣይ እናያለን። እግዚአብሔርን የመፍራት መንፈስ ይረፍባችሁ በኢየሱስ ስም አሜን።